ጤና ይስጥልኝ ዋሽንግተን ዲሲ ከሚገኘው የኢሳት ስቱዲዮ የሰዓቱን ዜና ይዘን ቀርበናል። ምናላቸው ስማቸው ነኝ። ወደ ዝርዝሩ እናልፋለን። የወልቃይት የማንነት ጥያቄ ኮሚቴ አባላት የነበሩት የሰሜን ጎንደር አካባቢ የህዝብ ወኪሎች የሽብር ወንጀል ፈጽማቸዋል ተብለው በይፋ መከሰሳቸው ተነገረ። የፌደራል ጠቅላይ አቃቤ ሕግ ለፌደራል ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ችሎት ክስ የመሰረተባቸው የሰሜን ጎንደር ከተማ ነዋሪዎች አቶ አታላይ ዛፌ፣ አቶ መብራሃቱ ጌታሁን፣ አቶ ጌታቸው አደመና አቶ አለነ ሻማ ናቸው። የሴቲቱ ሁመራ ነዋሪ አቶ ነጋ ባንቲውንም በክሱ ተካተዋል። ተከሳሾቹ የአርበኞች ግንቦት 7ን የሽብር ተልዕኮ ለማስፈጸም በወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ ኮሚቴ በሚል ሰበብ ኮሎኔል ደመቀ ዘውዱን የፕሮፓጋንዳ ኃላፊ አድርገው ሹመዋል ሲልም አቃቤ ሕግ ወንጅሏቸዋል። ተከሳሾቹ በመላው አማራ ለተቀሰቀሰው ህዝባዊ ተቃውሞ ተጠያቂ በማድረግም ከዚሁ ጋር ተያይዞ በደረሰው የንብረት ውድመት ከ202 ሚሊዮን ብር በላይ የሚገመት ከባድ ጉዳት አድርሰዋል ተብለውም ተጠያቂ ተደርገዋል። በህወሓት ኢህአዴግ የሚመራው አገዛዝ በአማራ ክልል የተከሰተውን ህዝባዊ ተቃውሞ ከመልካም አስተዳደርና ከአመራር ችግር የመጣ ነው ሲል መግለጹ ይታወሳል። አሁን በቀረበው ክስ ግን የሁሉም ህዝባዊ ተቃውሞ ተጠያቂዎች የወልቃይት ማንነት ኮሚቴ አባላት ናቸው በሚል ከፍርድ ቤት ውሳኔ ውጪ እየሰጠ መሆኑን የሚያመለክት ውንጀላ አቅርቦባቸዋል። የወልቃይት ኮሚቴ አባላት የፍርድ ሂደት በጎንደር ሲታይ ይቆያል፣ ከአማራ ክልል ውጭ ማሄድም ሲባል ለህዝብ ቃል የተገባ ቢሆንም ጉዳዩ በአዲስ አበባ እንዲታይ እየተደረገ ነው። በኢትዮጵያ የተደነገገውን የአስቸኳይ ጊዜ አዋጅ ተከትሎ ህዝባዊ እምቢተኝነቱን ለማፈን በወታደራዊ እዙ ከታሰሩት መካከል 9800 የሚሆኑት እንደሚለቀቁ በህወሓት ኢህአዴግ የሚመራው አገዛዝ አስታወቀ። የወታደራዊ እዙ ዋና ጸሐፊ ሲራጅ ፈጌሳ እንዳሉት ከህዝባዊ ተቃውሞ ጋር በተያያዘ ከታሰሩት መካከል በህግ የሚጠየቁት 2449 ብቻ ናቸው። ከአስቸኳይ ጊዜ አዋጁ ጋር በተያያዘ ታስረው አሁን ይለቀቃሉ የተባሉት 10000 የሚጠጉት ሰዎች ሰላማዊ ተቃውሞ ስላሰሙ ብቻ በወታደራዊ እዙ ትዕዛዝ በማጎሪያ ጣቢያዎች የቆዩ ናቸው። በህወሓት ኢህአዴግ የሚመራው አገዛዝ በአንድ ጊዜ 10000 ያህል እስረኞችን ለመልቀቅ የወሰነው የአሜሪካው የዲሞክራሲ የሰብአዊ መብቶችና የሥራ ረዳት ሚኒስትር ቶም ማሊኖውስኪ ኢትዮጵያ መግባታቸውን ተከትሎ ነው። ከዚህ ቀደምም የአሜሪካው ፕሬዝዳንት ባራክ ኦባማ ኢትዮጵያ መግባታቸውን ተከትሎ የዞን 9 አባላትና የተወሰኑ ጋዜጠኞች ከስር መለቀቃቸው ይታወሳል። የአሜሪካው የዲሞክራሲና የሰብአዊ መብቶች ረዳት ሚኒስትር ቶም ማሊኖውስኪ በኢትዮጵያ ቆይታቸው ከውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ጋር ምክክር ካደረጉ በኋላ የጋራ መግለጫ ከመውጣቱ በቀር ስለ እስረኞቹ መለቀቅ የተባለ ነገር አልነበረም። ይሁንና በሁለቱ ባለስልጣናት የተመራው የአሜሪካና የኢትዮጵያ የምክክር መድረክ በሀገሪቱ ስለተደነገገው አስቸኳይ አዋጅ እንዲሁም በሰብአዊ መብት ጉዳዮችና መልካም አስተዳደር ላይ መወያየታቸው በጋራ መግለጫው ላይ ተመልክቷል። ኢትዮጵያ የሚገኘው የአሜሪካ ኤምባሲ ይፋ በተደረገው የጋራ መግለጫ ላይ እንደተመለከተው በህወሓት ኢህአዴግ የሚመራው አገዛዝ የምርጫ ማሻሻያ እንዲያደርግ፣ ጠንካራና ነፃ ሚዲያ እንዲኖር እንዲሁም የጥላቻ ንግግሮች በሚቆሙበትና መልካም አስተዳደርን ለማስፈን የሲቪክ ተቋማት ሚናን የተመለከቱ ውይይቶች ተካሂዶበታል። በየመን 8 ሚሊዮን የሚጠጉ ሰዎች በከፍተኛ የምግብ እጥረት ውስጥ እንደሚገኙ ተገለጸ። የየመን አደጋ መከላከያ ቢሮ እነዚህን ሰዎች ከረሃብ ችግር ለመታደግ የድረሱልን ጥሪ ማቅረቡን ዘገባዎች አመልክተዋል። ጥሪውን መነሻ በማድረግም ቢቢሲን ጨምሮ ዓለም አቀፍ መገናኛ ብዙሃን ተቋማት በረሃብ አደጋ ላይ ላሉት የየመን ዜጎች የእርዳታ ማሰባሰብ ዘመቻ መጀመራቸው ታውቋል። እስካሁን ድረስም 13 የታወቁ የእንግሊዝ ረድኤት ድርጅቶች ቅድሚያ እገዛ ለሚያስፈልጋቸው ሰዎች እርዳታ እየሰጡ መሆናቸው ታውቋል። በኢትዮጵያም ከ8 ሚሊዮን ህዝብ በላይ በድርቅ ምክንያት እርዳታ እንደሚያስፈልገው ከዚህ ቀደም ቢገለጽም በሀገሪቱ አሁን ባለው የፖለቲካ ቀውስ ምክንያት ችግሩ እየተዘነጋ መምጣቱ ይነገራል። በኢትዮጵያ ያለውን የድርቅ ችግር በራሴ መንገድ እወጣዋለሁ ሲል የቆየው በህወሓት ኢህአዴግ የሚመራው መንግስት በኋላ ላይ ዓለም አቀፍ እርዳታ ያስፈልገኛል ማለቱ አይዘነጋም።
በመጨረሻም የደቡብ አፍሪካው የነጻነት ታጋይ ኔልሰን ማንዴላ በአፓርታይድ የግፍ አገዛዝ ከታሰሩበት ሮብን ደሴት ከተለቀቁ በኋላ አዲስ አበባን ሲጎበኙ በጠና ታመው እንደነበር ዴይሊ ኔሽን የተባለ ጋዜጣ ገለጸ። በኬንያ የሚታተመው ዴይሊ ኔሽን ሰሞኑን ይፋ እንዳደረገው ኔልሰን ማንዴላ በደቡብ አፍሪካ የነጻነት ትግል አስተዋጽኦ ያደረገችላቸውንና ስልጠና የወሰዱባትን ኢትዮጵያን ለመጎብኘት በ1982 ዓ.ም በደርግ መንግስት ግብዣ አዲስ አበባን እየጎበኙ ነበር። በዚሁ ወቅት በጠና በመታመማቸው ሚስጥራዊ በሆነ መንገድ ወደ ኬንያ በመውሰድ ጆሞ ኬንያታ አውሮፕላን ማረፊያ የቀድሞ የሀገሪቱ ፕሬዝዳንት አራፍ ሞይና ዕውቅ ሐኪሞች በስትሬቸር ተቀብለው ናይሮቢ ውስጥ ፈጣን ሕክምና ተደርጎላቸዋል። ኔልሰን ማንዴላ ሕክምና ተደርጎላቸው ወዲያውኑ ሲሻላቸው ወደ ደቡብ አፍሪካ ማምራታቸውንና ይህም ለኬንያ ሕዝብም ሆነ ለመላው ዓለም ሚስጥር እንደነበር ዴይሊ ኔሽን ስለዚሁ ጉዳይ መጽሐፍ የጻፉትን የቀድሞ የኬንያ ሸንጎ ምክትል አፈ ጉባኤ ኮላንዞ ሙሲያኮን ጠቅሶ ዘግቧል። ኔልሰን ማንዴላ ናይሮቢ ጆሞ ኬንያታ አውሮፕላን ማረፊያ ሲወርዱ ከፍተኛ ድካምና መገርጣት ቢታይባቸውም አምቡላንስ ውስጥ ሲገቡ የህሙማን ተሽከርካሪ ወንበር ሲቀርብላቸው ይህንኑ ትተው በእግራቸው በመራመድ እንደገቡ እንደነበር ጋዜጣው አስነብቧል። የደቡብ አፍሪካ የነጻነት ታጋይና የሀገሪቱ የቀድሞ ፕሬዝዳንት ኔልሰን ማንዴላ ከዛ በኋላ በሌላ ጊዜ ኬንያን በይፋ ጎብኝተዋል። ደርግ ከወደቀ በኋላ በህወሓት ኢህአዴግ የሚመራው መንግስት ኢትዮጵያን እንዲጎበኙ ቢጋብዛቸውም በዘር የተከፋፈለች ሀገር መጎብኘት አልፈልግም ብለው ግብዣውን ሳይቀበሉ መቅረታቸው ይታወሳል። በሮቢን ደሴት በአፓርታይድ ዘረኛ አገዛዝ ለ27 ዓመታት እስር ቤት ሲማቅቁ ኑረው ሀገራቸው ነጻ ከወጣች በኋላ የደቡብ አፍሪካ ፕሬዝዳንት በመሆን ለአንድ የሥራ ዘመን አገልግለው ስልጣናቸውን ለተከታያቸው ታቦ ምቤኪ ያስረክበዋል። ከዛም በኋላ የተለያዩ ዓለማትን በመጎብኘት እርቅና ሰላምን ሲያስተምሩ ኑረው እንደ አውሮፓውያን አቆጣጠር በታህሳስ ወር ላይ በ2013 ዓ.ም ከዚህ ዓለም በሞት መለየታቸው ይታወሳል። አድማጮቻችንና ተመልካቾቻችን የሰዓቱ የኢሳት ዜና ይኸው ነበር። በሌሎች ዝግጅቶች እስከምንገናኝ ድረስ በደህና ቆዩ። አቃቤ ሕግ ወንጅሏቸዋል። ተከሳሾቹ በመላው አማራ ለተቀሰቀሰው ህዝባዊ ተቃውሞ ተጠያቂ በማድረግም ከዚሁ ጋር ተያይዞ በደረሰው የንብረት ውድመት ከ202 ሚሊዮን ብር በላይ የሚገመት ከባድ ጉዳት አድርሰዋል ተብለውም ተጠያቂ ተደርገዋል። በህወሓት ኢህአዴግ የሚመራው አገዛዝ በአማራ ክልል የተከሰተውን ህዝባዊ ተቃውሞ ከመልካም አስተዳደርና ከአመራር ችግር የመጣ ነው ሲል መግለጹ ይታወሳል። አሁን በቀረበው ክስ ግን የሁሉም ህዝባዊ ተቃውሞ ተጠያቂዎች የወልቃይት ማንነት ኮሚቴ አባላት ናቸው በሚል ከፍርድ ቤት ውሳኔ ውጪ እየሰጠ መሆኑን የሚያመለክት ውንጀላ አቅርቦባቸዋል። የወልቃይት ኮሚቴ አባላት የፍርድ ሂደት በጎንደር ሲታይ ይቆያል፣ ከአማራ ክልል ውጭ ማሄድም ሲባል ለህዝብ ቃል የተገባ ቢሆንም ጉዳዩ በአዲስ አበባ እንዲታይ እየተደረገ ነው። በኢትዮጵያ የተደነገገውን የአስቸኳይ ጊዜ አዋጅ ተከትሎ ህዝባዊ እምቢተኝነቱን ለማፈን በወታደራዊ እዙ ከታሰሩት መካከል 9800 የሚሆኑት እንደሚለቀቁ በህወሓት ኢህአዴግ የሚመራው አገዛዝ አስታወቀ። ድርቅ ምክንያት እርዳታ እንደሚያስፈልገው ከዚህ ቀደም ቢገለጽም በሀገሪቱ አሁን ባለው የፖለቲካ ቀውስ ምክንያት ችግሩ እየተዘነጋ መምጣቱ ይነገራል። በኢትዮጵያ ያለውን የድርቅ ችግር በራሴ መንገድ እወጣዋለሁ ሲል የቆየው በህወሓት ኢህአዴግ የሚመራው መንግስት በኋላ ላይ ዓለም አቀፍ እርዳታ ያስፈልገኛል ማለቱ አይዘነጋም። በመጨረሻም የደቡብ አፍሪካው የነጻነት ታጋይ ኔልሰን ማንዴላ በአፓርታይድ የግፍ አገዛዝ ከታሰሩበት ሮብን ደሴት ከተለቀቁ በኋላ አዲስ አበባን ሲጎበኙ በጠና ታመው እንደነበር ዴይሊ ኔሽን የተባለ ጋዜጣ ገለጸ። በኬንያ የሚታተመው ዴይሊ ኔሽን ሰሞኑን ይፋ እንዳደረገው
ኔልሰን ማንዴላ በደቡብ አፍሪካ የነጻነት ትግል አስተዋጽኦ ያደረገችላቸውንና ስልጣን የወሰዱባትን ኢትዮጵያን ለመጎብኘት በ1982 ዓ.ም በደርግ መንግስት ግብዣ አዲስ አበባን እየጎበኙ ነበር። በዚህ ወቅት በጠና በመታመማቸው ሚስጥራዊ በሆነ መንገድ ወደ ኬንያ በመውሰድ ጆሞ ኬንያታ አውሮፕላን ማረፊያ የቀድሞ የሀገሪቱ ፕሬዝዳንት አራፍ ሞይና ዕውቅ ሐኪሞች የወታደራዊ እዙ ዋና ጸሐፊ ሲራጅ ፈጌሳ እንዳሉት ከህዝባዊ ተቃውሞ ጋር በተያያዘ ከታሰሩት መካከል በህግ የሚጠየቁት 2449 ብቻ ናቸው። ከአስቸኳይ ጊዜ አዋጁ ጋር በተያያዘ ታስረው አሁን ይለቀቃሉ የተባሉት 10,000 የሚጠጉት ሰዎች ሰላማዊ ተቃውሞ ስላሰሙ ብቻ በወታደራዊ እዙ ትዕዛዝ በማጎሪያ ጣቢያዎች የቆዩ ናቸው። በህወሓት ኢህአዴግ የሚመራው አገዛዝ በአንድ ጊዜ 10,000 ያህል እስረኞችን ለመልቀቅ የወሰነው የአሜሪካው የዲሞክራሲ የሰብአዊ መብቶችና የሥራ ረዳት ሚኒስትር ቶም ማሊኖውስኪ ኢትዮጵያ መግባታቸውን ተከትሎ ነው። ከዚህ ቀደምም የአሜሪካው ፕሬዝዳንት ባራክ ኦባማ ኢትዮጵያ መግባታቸውን ተከትሎ የዞን 9 አባላትና የተወሰኑ ጋዜጠኞች ከስር መለቀቃቸው ይታወሳል። የአሜሪካው የዲሞክራሲና የሰብአዊ መብቶች ረዳት ሚኒስትር ቶም ማሊኖውስኪ በኢትዮጵያ ቆይታቸው ከውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ጋር ምክክር ካደረጉ በኋላ የጋራ መግለጫ ከመውጣቱ በቀር ስለ እስረኞቹ መለቀቅ የተባለ ነገር አልነበረም። ይሁንና በሁለቱ ባለስልጣናት የተመራው የአሜሪካና የኢትዮጵያ የምክክር መድረክ ጤና ይስጥልኝ። ዋሽንግተን ዲሲ ከሚገኘው የኢሳት ስቱዲዮ የሰዓቱን ዜና ይዘን ቀርበናል። ምናላቸው ስማቸው ነኝ። ወደ ዝርዝሩ እናልፋለን። የወልቃይት የማንነት ጥያቄ ኮሚቴ አባላት የነበሩት የሰሜን ጎንደር አካባቢ የህዝብ ወኪሎች የሽብር ወንጀል ፈጽማቸዋል ተብለው በይፋ መከሰሳቸው ተነገረ። የፌዴራል ጠቅላይ አቃቤ ሕግ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ችሎት ክስ የመሰረተባቸው የሰሜን ጎንደር ከተማ ነዋሪዎች አቶ አታላይ ዛፌ፣ አቶ መብራሃቱ ጌታሁን፣ አቶ ጌታቸው አደመና አቶ አለነ ሻማ ናቸው። የሴቲቱ ሁመራ ነዋሪ አቶ ነጋ ባንቲውንም በክሱ ተካተዋል። ተከሳሾቹ የአርበኞች ግንቦት 7ን የሽብር ተልዕኮ ለማስፈጸም በወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ ኮሚቴ በሚል ሰበብ ኮሎኔል ደመቀ ዘውዱን የፕሮፓጋንዳ ኃላፊ አድርገው ሹመዋል ሲልም በሀገሪቱ ስለተደነገገው አስቸኳይ አዋጅ እንዲሁም በሰብአዊ መብት ጉዳዮችና መልካም አስተዳደር ላይ መወያየታቸው በጋራ መግለጫው ላይ ተመልክቷል። ኢትዮጵያ የሚገኘው የአሜሪካ ኤምባሲ ይፋ በተደረገው የጋራ መግለጫ ላይ እንደተመለከተው በህወሓት ኢህአዴግ የሚመራው አገዛዝ የምርጫ ማሻሻያ እንዲያደርግ፣ ጠንካራና ነፃ ሚዲያ እንዲኖር እንዲሁም የጥላቻ ንግግሮች በሚቆሙበትና መልካም አስተዳደርን ለማስፈን የሲቪክ ተቋማት ሚናን የተመለከቱ ውይይቶች ተካሂዶበታል። በየመን 8 ሚሊዮን የሚጠጉ ሰዎች በከፍተኛ የምግብ እጥረት ውስጥ እንደሚገኙ ተገለጸ። የየመን አደጋ መከላከያ ቢሮ እነዚህን ሰዎች ከረሃብ ችግር ለመታደግ የድረሱልን ጥሪ ማቅረቡን ዘገባዎች አመልክተዋል። ጥሪውን መነሻ በማድረግም ቢቢሲን ጨምሮ ዓለም አቀፍ መገናኛ ብዙሃን ተቋማት በረሃብ አደጋ ላይ ላሉት የየመን ዜጎች የእርዳታ ማሰባሰብ ዘመቻ መጀመራቸው ታውቋል። እስካሁን ድረስም 13 የታወቁ የእንግሊዝ ረድኤት ድርጅቶች ቅድሚያ እገዛ ለሚያስፈልጋቸው ሰዎች እርዳታ እየሰጡ መሆናቸው ታውቋል። በኢትዮጵያም ከ8 ሚሊዮን ሕዝብ በላይ